የአንዲት ሀገር መሪ ምሳ እንድንበላ እፈልጋለሁ ብሎ ስልክ ቢደውልላችሁ ለስንት ሰው ነው የምታወሩት እንዴ? እንኳን የአንዲቱ ሀገር መሪ እንደው የአንድ መዘጋጃ ቤት ኃላፊ ቢደውልላችሁ ኩራታችሁ ያስቀምጣል። እግዚአብሔር እኮ ያለ ወረፋ ነው እኮ። ዘበኛ የለብህ፣ ወረፋ የለብህ፣ ኩፖን ይዘህ ወረፋ አትጠብቅ። ቀጥ ብለህ ወደ አባት ቤተ መንግስት ወደ ክርስቲያን ትገባለህ። ታውቃላችሁ አንድ ክርስቲያን ንጉስ እንደሆነ። ቤተ መንግስታችን ደግሞ ቤተ ክርስቲያን ናት። አጃቢዎቻችን ደግሞ ብርሃን የለበሱ መላእክት ሚካኤልና ገብርኤል ናቸው። ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ምን ዋጋ ያላጣ ነገር አለ? አሁን ይሄም ዋጋ እያጣ ነው። ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠነው አይደለም። ከገንዘብ በላይ ነው ይሄ። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ዋጋ አልሰጠው ስንል አባትነት ዋጋ አጣ። ማን ይስማው? ክርስትና ዋጋ አለው። ተራራ አፍልሰውበታል፣ አራዊትን ለጉመውበታል እነ አቡነ ገብረ መንፈስ ቅዱስ። እሳት አጥፍተውበታል እነ ቅዱስ መርቆሬዎስ። ካመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ። ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ። ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ዘመዶቼ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ዋጋ ያለው ሰው በረቱን ዋጋ ያሰጣል። ዋጋ የሌለው ሰው የተነጠፈ አዳራሽን ዋጋ ያሳጣል። በእሳት ያስነድደዋል፣ ያቃጥለዋል፣ አገርን አመድ ያደርጋል። ዋጋ የሌለው ሰው ገንዘብ እንደ ጥላ ነው። ጥላ ሲከተሉት ልብ ማውለቅ ነው። ፊቱን ዙሮ ግን ጥላ ከኋላ እየተከተለ ይመጣል። ገንዘብ ያስፈልጋል፣ ልብስ ያስፈልጋል፣ ሀብትም ያስፈልጋል። ግን እግዚአብሔርን ስንመስል ተከትሎ የሚመጣ ነገር ነው። ጥሩ ስራ፣ ጥሩ ቤት፣ ጥሩ ልብስ፣ ጥሩ መኪና፣ ጥሩ ኑሮ ላይኖራችሁ ይችላል። ግን ዋጋ ያላችሁ ሰዎች ናችሁ። ዋጋችሁ ደግሞ ክርስቶስ ነው። ለውድ እንግዳ በሬ ነው የሚታረድለት፣ ሙክት ነው የሚታረድለት፣ የተመረጠ ምግብ ነው የሚቀርብለት። ለውድ ክርስቲያኖች ግን የታረደልን እውነተኛው በግ ኢየሱስ ክርስቶስ ነው። ከምግብ መርጦ ስጋውን፣ ከመጠጥ ለይቶ ደሙን፣ ከልብስ ይልቅ ራሱን አለበሰን። ከሀገር ይልቅ መንግስተ ሰማያትን ሰጠን። ልጆቹ አደረገን። የተናቀን ባሪያዎቹን ዘመዶቹ አደረገን። የትኛውንም ቢሆን የትኛውም የተናቀ ሰው ቢሆን ሰይጣን ልቡን ቢሰብረው፣ ሰውነቱ በኃጢአት ቢሰበር በእግዚአብሔር ቤት ሰው ዋጋ አለው። ኃጢአተኛ እንኳን ብንሆን ተመልሶ ዋጋ ያለን መሆን እንችላለን።